ሙሉ ወንዶችን እንደዛ ናቸው ብለን ማሰብ አንችልም ቀደም የተቀመጡ መስፈርቶች አሉ አድል ፍትሃዊ መሆን ማለት በጣም ከባድ ነገር ነው በሁለት ሰዎች መሃል አንዳንዴ ለሷ የገዛውን ቀለበት ለዚህኛው መግዛት መቻል አለበት ዛሬ ላይ ወንዶች ግን ይሄንን ያደርጋሉ የሚለው ነገር በጣም ጥያቄ ውስጥ ይገባል አንዳንዴ ወንዶች ሲበድሉ እናያለን ይሄ ጋድ ያለ ነገር ነው መልካም የሆኑ ወንዶች እንዳሉ ያንቺን ባል የመሳሰሉ ሰዎች እንዳሉ ሁሉ በጣም ክፉ የሆኑ ሰዎች ይሄን ሸሪዓን ተገን በማድረግ ሴቶችን የሚበድሉ ሰዎች አሉ ይባላል ብዙ ጊዜ የተጋነነ ቢሆንም አንዳንዴ አብሮ ሀብት አፍርተው ከሱ ጋር ተሰብራ ምን ብላ መልኳን አጥታ እቺን እዚህ ጋር እንደ ዕቃ ቆጥሯት ጥሏት ወጥቶ ያቺን የ18 ዓመት ልጃገረድ የሚፈልግ ወንድ አለ ይሄንን ሸሪዓው ይደግፋል አይደግፍም ሌላ ርዕስ ውስጥ ነው መንገባው ለምን የረሱልን ሰለላሁ ዐለይሂ ወሰለም ህይወት ካየን ከአይሻ ውጪ ሌሎቻቸው ብዙ ኬዝ ያለባቸው ሰዎች ናቸው እዚህ ሀበሻ መታ ባሏ ከፍሮ ሙቶባት ከዛ በኋላ የልጅ እናት ነች ያቺን ትሪት ለማድረግ ረሱል ሰለላሁ ዐለይሂ ወሰለም አግብተዋታል እነ ሰውዳን ብናይ ሌሎቹ ቤተሰቦቻቸው ካፊሩ ነው ወደ ኩፍር እንዳይሄዱ እነሱን ለመጠበቅ ነው ረሱል ሰለላሁ ዐለይሂ ወሰለም ያገቡት ከአይሻ ውጪ ልጃገረድ የለችም የዛሬ ወንድ እውነት ሸሪዓውን እንትን ለማድረግ ነው ስሜቱን እየተከተለ ነው የሚለው ሌላ ጥያቄ ውስጥ ነው የሚገባው ለምን እዚች ጋር አለቻ የሚወደደው እኮ እዚህ ጋር ባሏ ሞቶባት ብዙ ችግር ውስጥ ያለችው ነች አማርጦ ግን እሺ እሱንም አማርጦ ያግባሽ ያም حرام አይሆንበትም የዚህኛዋን ሐቅሳ ያንደኛዋን ይጠብቃል ወይ ብለን ካየን አብዛኞቻቸው ሐቂቃ አይጠብቁም በተለይ ደብቆ የሚያገቡ ሰዎች እኔ በጣም ነው የሚገርመኝ ነገ ለአኺራቸው ምን እንዳስቀምጡ አላቅም የመጀመሪያዋን የሚበድሉ ሰዎች አሉ ከዛ አንፃር ነው እነዛ ወንዶችን ለመንቀፍ ነው እንጂ እንዳንቺ አይነት ያሉ ሸሪዓውን ጠብቆ ዲኑ ያዘዘውን ተእዛዙን ጠብቆ በተለይ ፍትሃዊው ነው ሁለቱንም ማስደሰት ከቻሉ አንቺ ራስሽ ስትቃወሚ ከአላህ ጋር ግብግብ ፈጥረሻል ማለት ነው ከዛ ውጪ ግን ያሉ ሰዎች ሌሎች ወንዶች ሊስተካከሉ ይገባል ሐቂቃውን ለማውራት የዛችኛዋን ሐቅ መጠበቅ መቻል አለባቸው አንዳንዴ ታያለሽ መሰለሽ አሁን ማለት ነው ሁለተኛ ስላገባ ሳይሆን ወንዶች በየቤቱ ብትገቢ በጣም አብዛኛው ትዳር ሴቶች እያለቀሱ ነው ሚስቶች እያለቀሱ ነው ስለ ሁለተኛ ብቻ ሳይሆን በቃ የረሱል ሰለላሁ ዐለይሂ ወሰለም ሱና ረሱል ሰለላሁ ዐለይሂ ወሰለም ሚስቶቻቸውን በሚይዙ ልክ እነሱ ይዛሉ የለም ከነጭራሹ የለም ሲቀጥል ደግሞ በየቤቱ በጣም ብዙ ሚስት ሁለተኛ ስለተገባባት አይደለም ነገርኩሽ እኔ አሁን አንደኛ ሚስቶኛ አይቻለሁ አንደኛ ሚስቶኛ ተበድዬ ተገፍቼ ክብርን ሳላቆጥቻለሁ ሁለተኛ ሚስት ስለሆነች ወይ ሶስተኛ ስላገባባት አይደለም ሐቋን የሚጠብቀው ገባሽ ወንድ ልጅ በተሰጠው ልክ ነው አሁን ለምሳሌ 4 ቢሰጠው 4ቱንም ማስተዳደር የሚችል ወንድ አለ አቅል አለው ዕውቀት አለው አላህን ፈሪ መሆን ግዴታሽ ነው ሁለተኛ ሚስት ሲያገባ ደግሞ የመጀመሪያውን የሚገፋ የመጀመሪያውን ዝቅ የሚያደርግ በየቦታው በጣም ብዙ እንዳለ ያ ደግሞ ምንድነው ጀነቱን የረሳ ነው አኸራውን የረሳ ነው አላህን የረሳ ነው ገባሽ ልክ እቺኛዋን ስትበዲ እንደዚሁ አላህ መልስ ይሰጥሻል በተቃራኒው ደግሞ ብዙ ጊዜ ሁለተኛ ሚስት ለምሳሌ ምን አለ መሰለሽ እኔ አሁን ብዙ ማውራቸው ልጆች አሉና ምን ያጋጥመኛል መሰለሽ ሁለተኛ ሚስት እንዳገባ ደብቆ ያገባና ልክ የመጀመሪያው አስታቅ ሁለተኛው ይፈታታል የመጀመሪያውን ፍራቻ ይሄም ትልቅ በደል ነው ገባሽ ከአላህ ጋር ነው የምትጋጨው ሲጀመር ሚስቱን የሚፈራ ወንድ ሁለተኛ ማግባት የለበትም መሪ እሱ እንጂ ሚስት አይደለች የሚስቱን ሐቅ የማይጠብቅ ወንድ ሁለተኛ ማግባት የለበትም ሲጀመር ሁለተኛ ሆና የምትመጣ ሴት የመጀመሪያ ሚስቱን ካላከበረ የመጀመሪያ ሚስቱን ሚነቅ ከሆነ ለምን ተገባለች ነገ በራሷ እንደማይደርስ በምን አለ በምንም እኮ እንትን የለሽ ማለት አዎ የመጀመሪያ ሚስቱ እንዴት ትሪት ያደርጋል እንዴት ይዛል ለምንስ ነው የሚያገባው ምክንያቱስ ምንድነው ያን ነገር ማወቅ አለብሽ ገባሽ አላህ Subhanahu Ta'ala ሲሰጣቸው ምንም አይነት ምክንያት አልሰጣቸው በቃ አዲል ከሆናችሁና ማስተዳደር ከቻላችሁ ነው እንጂ በዚህ ምክንያት አላላቸው በቃ ፈቅዶላቸዋል ዛውስ መግባት አንችልም እንዳልኩሽ ደግሞ ልክ የመጀመሪያው ሚስት ሲበድል አላህ መልስ ይሰጣል ሁለተኛውንም ሲበድል እንደዛ ትዳር ላይ ብዙ ጊዜ የሚታሰበው የመጀመሪያው ብቻ እንደምትበደል ነው በየቦታው ግን ሁለተኛው ሚስት ስለሆነች የምትበደል ብዙ አለች
እንትን ነው በቃ የመጀመሪያ መጥፎ የምትሆንበት ጊዜ አለ፣ ሁለተኛው መጥፎ የምትሆንበት ጊዜ አለ። ሁለተኛው መጥፎ ሆና እቺኛዋን በቃ ሁለተኛው ባለ ጊዜ ነኝ ብላ የመጀመሪያዋን የምትበድል እንዲረሳ የምታደርግ ምናምን አለ። እንደዛውም በተቃራኒ ግን የመጀመሪያ ሚስት መሆና ደግሞ በጣም ብዙ መጥፎ ሴቶችም አሉ። በሁለቱም ሳይድ ነው ገባሽ? የመጀመሪያ መሆን ሁለተኛ መሆን የቁጥር ብቻ ለውጥ ነው እኔ ባየሁት ማለት ነው። የመጀመሪያ ሚስት ሆና ሁለተኛዋን ስለማትወዳት ሆን ብላ በቃ በሷ ተራቀን በልጆች እያስደወለች የምትበጠብጥም በጣም ብዙ ሴቶች አሉ። ወላሂ ነው የምልሽ። ልክ በቃ መተኛ ሰዓታቸው ወይ ደግሞ ሰዓታቸውን ጠብቃ ምናምን ደውላ ልጆች ናፈከን እንዲያልከን እንዲረብሽ የምታደርግም አለች። በሱ ተራ ደግሞ ልጆች እንዲሆነዋል፣ ልጆች እንዲፈልጓል፣ እንዲካላመጣህ እንደዛ የምትል አይነት ሴት አለች። ስለ ሁለተኛ ሚስት ብቻ መጥፎነት ለሷ እንዲምታረግላት አለ፣ ለኔ እንዲያታደርግም ለሷ እንደዚህ ምናምን ጭንቅላቱን የሆነ ነገር ውስጥ የምታስገባም ሴት አለች። እና ከሁለቱም የቁጥር ለውጥ ነው እኔ ማምነው ማለት ነው። ሁለተኛ ሚስት ሆና አዛ የሆነች ሴት አለች፣ መጀመሪያ ሚስት ሆና አዛ የሆነች ሴት አለች እኔ በማውቀው ማለት ነው። እኔ የምንኖርበት አካባቢ አሁን ብዙ 2 ሚስት 3 ሚስት 4 ሚስት አግብቶ ይኖራል ስልጤ ሰፈር አካባቢ። እና የመጀመሪያ መሆና መጥፋለች፣ ሁለተኛ መሆና መጥፋለች። እንደዚሁም ደግሞ የመጀመሪያ ጥሩነት የሁለተኛውን ጥሩነት የሚገዛበት ሰዓት አለ። ልክ እንደኔ ማለት ነው። የሷ ጥሩነት ነው እኔን ጥሩ ያደረገኝ ባሽ፣ የሷ አቀባበል ነው እኔም ጥሩ እንደሆነ ያደረገኝ። እንደዛም አይነት አለ። ያው እንትኑን ዳኛነቱን ለአላህ እንተወውና ማስተላለፍ የምንፈልገው ምንድነው? ወንዶች የሚስቶቻቸውን ሀቅ ጠብቁ። የመጀመሪያውን አንልም፣ የሁለተኛውን አንልም፣ የምንም አንልም። ሀቅ አለባችሁ፣ በጣም ትልቅ ሀቅ። አስቢው፣ ስንት ነገር ሆነሽ ኖረሽ ኃላፊነት የተሰጠሽን ምናምን በጣም ብዙ ነገር የሆንሽለትን ባልሽ አላህ ፊት ስትከሺው፣ አላህ ፊት ለእሳት ስትልኪው ስበሻል። ከባድ ነው አይደለ? እዚህ ሆኖ በቀላሉ ማስተካከል የሚችሉትን እኛም በገፉን እኛም ባስለቀሱን ግን ሄደን ለአላህ ተናግረን ወደ እሳት ስንልካቸው፣ ምክንያቱም ሀቅ አለ። ስለዚህ ልላችሁ የምችለው አዲል ሆኑ፣ የሚስታችሁን ሀቅ ጠብቁ፣ ከሰው አትነስባችሁ፣ እጃችሁ ላይ ስላለች ደግሞ አትቅለልባችሁ። የመጀመሪያ ሚስት ወርቅ ናት፣ ሁለተኛ ሚስት ደግሞ ሪዝቅ ናት። የሚገርምሽ ነገር ማለት ነው። እና ሀቋን ጠብቁ ነው ልምችለው። የሚስታችሁን ሀቅ ጠብቁ እንዳልሽ